ሰላም ለእናንተ ይሁን ውድ ቻናሌ ቤተሰቦች እንደምን ቆያችሁ? ለቻናሌ አዲስ ለሆናችሁ ላይክ ሰብስክራይብ እያደረጋችሁ እንግዲህ ዛሬም ሐረግ ድራማ አብረን እናያለን ማለት ነው። መስፍን ቆንጆ ነው ቁርሱ ብሎ ተነስቶ ወጥቷል። እንግዲህ እሱን እያዩ ነው። የሆነ ነገር ሊያወሩ ፈልገው ይሆናል። አብረን እናያለን። እስከ መጨረሻ ድረስ ተከታተሉ። ዋው ብራቮ ቆንጆ ተዋናይ ነሽ ብላለች። ምርጥ አቃጣሪ ነሽ። እንዳንቺ ሀሳብ ቢሆንማ እኔ እዚህ ቤት ለሰከንድ አልቆየም ነበር። ግን ከዚህ ቤት መቼም ቢሆን አልወጣም። ደግሞ ታያለሽ፣ እኔ በቅርቡ አንድ መስረጃ አንቺ ጋር አይሻለሁ። አርፈሽ ካልተቀመጥሽ እኔ ሉሊት አይደለሁም። አብረን እናያለን። እንግዲህ ሄዳለች። እነዚህም ደግሞ በጣም ጓደኞች ናቸው። ግን አንድ ሀሳብ አለኝ። ለምን ወተን ቀለበት አንመርጥም? የእውነትሽን ነው? በይሁን ተነሺ። አሁን እንደዚህ ጓጉቼ በኋላ ናታን አይሆንም ካለ ልቤ ይሰበራል። ለሱ አታስቢ። እኔ አንድ መፍትሄ አለኝ። ምንድነው መፍትሄ? ንገሪኝ። አይ አልነግርሽም። አትነግረኝም ወይ? ቤዝ ቸካት በይ። ጊዜ ስደርስ እነግርሻለሁ ትላለች። እንግዲህ ንገሪኝ አላሳዝንሽም እያለች አሁን ልብሴ ልቀይር ትላለች። ነይ ልብሴን አማርጭኝ፣ ልንወጣ ነው። እንግዲህ እሷም ምግብ አዘጋጅታለች። ምግቡን ልታቀርብ ነው። አንድም ደግሞ ከኋላ ሴራ እየጠነሰሰችበት ነው። እሷ አላወቀችም። እቃ ልታመጣ ወደ አንድ ክፍል ስትሄድ እንግዲህ የሰው ክፋት ይሄን ያህል ነው። መርዝ ይዛላት ትመጣለች። እሷ የሰራች ምግብ ላይ መርዟን ትጨምራለች ማለት ነው። እሷ እንደገደለች መርዙ ምግብ ውስጥ እንዳስጨመረች ለማስመሰል መድኃኒት አድርጋበታለች። ምግብ ውስጥ አድርጋ ትደበቃለች። ቦርሳውን ይዛ ተደብቃለች። እሷም አታይም። አሁን ተመልሳ ሳህንን ይዛ ነው የሄደችው። ሳህኗን ይዛ ወደ ፎቅ ትወጣለች። መድኃኒት እንዳለ አላወቀችም። እንግዲህ እሷ በማታውቀው ነገር ምን እንደሚገጥማት እንግዲህ አብረን እናያለን። ይዛ ወደ ፎቅ ወጣለች። እችም ቀስ እያለች በዳዴ እያለች ትወጣለች። ያሰበችው ነገር ተሳካላት። እሷ እንዳደረገች ለማስመሰል ነው እንደዛ የምታደርገው። እንግዲህ የሰው ክፋት ይሄን ያህል ነው። ከሉሊት ጋር እንዳትሳፈጭ ያውቅሽ ነበረ ብላ ቀስ እያለች የፈለገችው የልቧን አድርሳ ስለሆነ ወጣ ትሄዳለች። እሷም ስላላወቀች ምግቡን ይዛላት ወደ ላይ ትወጣለች። ምግቡንም ለሷ ለማቅረብ እፉዬ እንዴት አደረፈሽ? ዛሬ ደግሞ ቁርስ ሰዓት ወይም ሳደርሽ ትላለች። ግን ሰሞኑን ከክፍሌ መውጣት ስላላስፈለገኝ ለዛ ነው መውጣት ያላስፈለገ ትላለች። እሷም እግሯ ተቆርጦ ስላለ አሁን ምግቡን ትሰጣታለች። ምግብ ውስጥ መርዝ እንደተጨመረበት እሷ አላወቀች። እንግዲህ ትበላለች አትበላም አብረን እናያለን። ምግቡን ተቀብላ ወጧን እያደረገችላት ነው። ግን አብረን እንብላኔ ስትላት እኔ አሁን በልቻለሁ በቃ ቤዛለች እንደ ገኒ ትላለች። ወዴት ነው የሄደችው? ሰሞኑን እያወራን አይደለም። የሰርጉ ፕሮሰስም እንደደረሰም አልጠየኳትም። ያኔ በጣም ተቀይማለች ይሆናል። አንቺ እሳቱን ለማዳፈን ትጥራለች፣ እሳቱ ግን አይደፈንም ትላለች። እኔ ለናታን ምንም ስሜት የለም። ለይቴ ምን ያህል ደስተኛ እንደሆነ ታያለሽ። አልጠራጠርም ታደርጋለሽ። ግን የራስሽ ልብ እየጎዳሽ አይደለም የሰው ቁስል የምትሸፍኝ። እሺ በቃ ችግር የለም። አንቺም ወደ ስራሽ ሂጂ።
ትላለች። ግን የውስጧን ደብቃለች። አዘኗን የራሷን አዘን ዋጥ አድርጋ እንግዲህ በንዴት አሁን ምግቧን ልትበላ ነው። ምግቡ ግን እንደተመረዘ እሷም አላወቀችም፣ ገኒም አላወቀችም። በንዴት ምግቡን ትበላለች። እንግዲህ የሰውን ክፋት ማየት ይቻላል በዚህ ቪዲዮ እና በዚህ ድራማ ላይ ማለት ነው። ቶሎ ቶሎ ምግቧን በልታ እንግዲህ እሷ እንደገደለች ለማስመሰል እንደዛ የምታደርጉ ያው እነሱም መጥተዋል። እሱም የሆነ ልጅም እዚህ ቁጭ ብሏል መነጽር አድርጎ፣ እነሱ እዚህ መጥቶ ቁጭ ብሏል። እንግዲህ እሱም ጀርባውን ሰጥቷል። አንቺ ልጅ አሁንም እንዳኮረሽ ነው? አዎ አኩርፋለሁ። እኔ ግን መጀመሪያ መወሰን ስላልቻልኩ ነው። እኔ ግን የመረጥሽውን ቀለበት አላሳይም አልኩሽ። እኔ ግን አንቺም ወንድሜም ስታዩ ሰርፕራይዝ ትሆናችሁ ብዬ ነው። በቃ አሁን ምግብ እንብላ እርቦኛል ስላለ እሷ ግን የታዘዘ ቀለበት ሳላየው ምግብ መብላት አልችልም። ተኮራርፈዋል። እንግዲህ እነዚህ ሁለቱም ጓደኞች የሆነ ልጅም እየጠቀሳት ነው። እሷ ማየታለች፣ ደንግጣለች። ግን እሷ ጓደኛ ጋር እንደምታወራ አስመስላለች። እሱም ጠቅሶ ወጥቷል። እንግዲህ እየተሳሳቁ እነዚህ ጓደኛሞች ይጫወታሉ። እሷም ልጁን እያየች እያፈረች ወጥቷል። እዚህ ደግሞ ልጁ ሁለት ሰዎች ጋር ሆኖ ኮምፒውተርን እያየ ነው። እንግዲህ ማን እንደሚያየው አብረን እናያለን ማለት ነው። ኮምፒውተሩ ውስጥ ብዙ ጉድ አለ ይመስላል። እንግዲህ እያየ ነው። ሁለቱም ምን እንዳየባቸው አይታወቅም። እና እዚህ ውስጥ ላሉ እያየ ነው ልጆቹ ማለት ነው። ኮምፒውተር ውስጥ ተደብቆ እነዚህ እህቶችም በጣም እስከ መቼ ነው እዚህ ቤት ውስጥ የምችለው? ራሳችን እየተሸጠን እዚህ ውስጥ የምኖረው በራችን ተዘግታ ሁላችን ይሄን ስራ የምንሰራ ፈልጌን ነው እንዴ? በዛም ገላችን እየሸጠን ያለ አንድች ክፍያ እና እንደዛ ከሆነ መጋፈጣችሁ ነው። ለምን እንደሚፈሩ ይነጋገራሉ። እነዚህ በጣም ተጎድተው ይመስላል። ሁላችን ከዚህ መውጣት እንፈልጋለን እያለቀሱ፣ ግን ላንቺ ትናንት ስለመጣሽ አንፈርድብሽም። እኛ ያየኑን ስቃይ አንቺ አታውቅምና፣ ግን አንድ ነገር ልምከርሽ። ምናልባት ፈጣሪ ፈቅዶ ከዚህ የምትወጪበት አጋጣሚ ካለ ልታዩም ልትኖርትም የምትወግለት ሰው ካለ የምሉሽን ብቻ አድርጊ እና አንቺ ከዚህ ለማውጣትና እኛ ለማሳመስ የሞከሩ ብዙ ሴቶች ነበሩ። ግን ምን ዋጋ አለው? በህይወት ይኑሩ ይሞቱ የምናውቀው ነገር የለም። ይሄ የተቀረጸ ቪዲዮ ነው፣ ኮምፒውተር ውስጥ አስገብቶ እያየ እናንተ ፈሪ ሆናችሁ ነው። እኔ ግን ከዚህ ቆሻሻ ቦታ ራስን አስወጣለሁ ትላለች። በሩም ተዘግቷል፣ የሚወጡበት መንገድም የለም። እንግዲህ እዚህ ውስጥ ላሉ በጣም ነው የሚያሳዝኑ። ሁለት ወንዶች ይመጣሉ። እንግዲህ ከዚህ መውጣት እፈልጋለሁ እያለች ይዞ ይወጣሉ። እየጮኸች ይዞ ወጡ፣ እያለቀሰች። የቀሩትም በጣም ደንግጧል። ቆይ ለምን ስነግራት አልሰማችም? እኛ እዚህ ፈልገንና ወደን የመጣን ይመስላታል እንዴ? እና ተገደን ነው፣ አይናችን ታፍኖ በግድ ተገደን ነው እዚህ ውስጥ ያለ ነው። እኔ እዛ
በር እያየ እየጠበቀ የምጠብቅ ልጅ ገላዬን እየሸጥኩ ከምኖር ሞትን እመርጣለሁ። ይሄ የሆነው እንኳን ታፍኜ እዚህ ከመጣሁ 5 ወር አስቆጥራለሁ። ለቤተሰብም ስልክ እንድደውል አልተፈቀደኝም። ግን እስካሁን አንዴ ብቻ ነው የደወልኩት። እኔ ሲፈልግ ብቻ እንደሚደውል ነግሮኛል። አሁንማ ለምደናል። እኔ ግን ልጄ በጣም ናፍቀኝ እያለች እያለቀሰች እማዬ ብሎ የሚጠራኝ ልጄ ናፍቆኛል፣ ለቅሶውንም እያለች ደም እንባ ታላባለች፣ ሳቁንም ናፈቀኝ እያለች ይህቺ ምስኪን እህት በጣም ታለቅሳለች። እነዚህ ልጆች መግቢያቸውን በልተዋል። የሂሳቡን ታመጥ አይልድ የቅድሙ ልጅ ሲጠቅስ የነበረ ካፍሎላት ወጥቷል። እንግዲህ እሷንም አይታለች ማን እንደከፈለ። ነፂ አላየች፣ እኔም አላየውም። ቤዚ አንቺ አይተሻል ትላለች፣ ለማደበቅ ትሞክራለች። ኧረ በፍጹም እኔ እንደ ላይ ይችላል፣ አንቺ እያቃጠርሽ ነው። ለማንኛውም የኛ የምናውቀው ሰው ከሆነ እኛ ስናቅ ይደውላል ወይንም ሌላ ጊዜ ይመጣል። እንደዛ ሆኖ ነው እንጂ በእኛ በየቀኑ ስለምንመጣ በአይን እንተዋወቅ ነበር። ለማንኛውም እንሂድ። ኤፍራታም እዚህ የበላችው ምግብ ሆዷን አሳመማታል ማለት ነው። ውስጡ መርዝ ስላለ እንግዲህ አሁን ኤፍራታ ምን ትሁን? ምን ላይ ትደርስ ይሆን? ትድን ይሆን ወይስ በዛ ነው የምትሞተው የምትሉ እንግዲህ ቀጣይ ይዘን እንመጣለን። በጣም የሚያሳዝን ነው ሰው ቢመጣለት